ምንም አይነት ሬንፎርስመንት የማይጠቀመውን ሪጂድ ፕሌን ኮንክሪት ፔቭመንት ላሳያችሁ። ይህ መንገድ የሚገኘው ወደ ዳሎል የሚወስድ መንገድ ነው። የተጠቀሙበት ፕሌን ሪጂድ ፔቭመንት ነው። ምንም አይነት ስትራክቸራል ወይም ኮንቲኒየስ የሆነ ሬንፎርስመንት የለውም። ሬንፎርስመንት ከሌለው ያለውን ቴንሽን ፎርስ ወይም ቤንዲንግን በምን ተከላከለው የሚለው ላሳያችሁ። እዚህ ጋር የምታዩ ምንም አይነት ሬንፎርስመንት የለው። በምን ተከላከለው? አንደኛ ወደ ስሞል ዩኒቶች በመከፋፈል ወደ ስሞል ዩኒቶች በጣም ብዙ ጆይንት አለው። በጣም የ4 ሜትር ጆይንት አለው ማለት ነው። ስለዚህ ይሄ ጆይንት ምንድነው ቢልድ አፕ የሚያደርገውን ቴንሳይል ስትረስ በመከፋፈል ሚኒማይዝ ማድረግ ማለት ነው፣ ጆይንቶችን በማብዛት። ሁለተኛው ደግሞ ትንሽም ቢሆን ኮንክሪት የራሱ የሆነ ቴንሳይል ስትሬንግዝ አለው። የኮንክሪት ቴንሳይል ስትሬንግዝ በመጠቀም ሁለተኛ። ሶስተኛ ደግሞ ትልቅ የሆነ ስላብ ቲክነስ በመጠቀም ይሄን ለምታዩት እስከ 40 ሳንቲም የሚያክል ቲክነስ አለው። ይሄ ደግሞ ሞር ስቲፈር እና ሬዚስታንስ ፎር ቤንዲንግ ያገለግለዋል ማለት ነው። ስለዚህ ጋር የምታዩት ምንም አይነት ውስጡ ኮንቲኒየስ የሆነ ስትራክቸራል ሬንፎርስመንት የለውም። ሁለተኛው የሚመጣበት ሰብጀክት ቱ ሺር ፎርስ ነው። ጆይንት ላይ እነዚህ የምታያቸው ብረቶች ሬንፎርስመንት የምናውቀው ስትራክቸራል ብረቶች አይደሉም፣ ዳዌል ባሮች ይባላሉ። ዳዌል ባር አጫጭር ናቸው። በሁለቱ ፓኔሎች ለማገናኘት ይህም ፓኔል እና ይህም ፓኔል እዚህ ጋር ጆይንት ላይ የሚመጣውን ሺር ፎርስ የመኪናው ጎማ እዚህ ጋር ሲያርፍ ጆይንት ላይ የሚፈጠረውን ሺር ስትረስ ከአንዱ ፓኔል ወደ ሌላኛው ፓኔል ትራንስፈር ያደርግልናል ማለት ነው። ይሄ ዳዌል ባር ይባላል። ስሙዝ ነው፣ እንደምታዩት አጭር ነው። ሁለቱም ፓኔሎች ለማገናኘት ነው። እና እዚህ ጋር የምታዩት ምንም አይነት ሬንፎርስመንት የለውም። ስሙ ጆይንትሊ ፕሌን ኮንክሪት ሪጂድ ፔቭመንት ይባላል።